ዛሬ እውነተኛ የወንጀል ታሪክ ነው ወደ እናንተ የምናደርሰው። ጉድ ነው የምትሉት። አንዲት ሚስት ሀብት ሳይጎላት ደስታ ሳይርቃት ባሏን ለማስገደል ታሴራለች። ነገር ግን መጨረሻው አላማረም። ይህንን እውነተኛ ታሪክ እንግዲህ ሙሉውን ከተከታተላችሁት ነው የምታገኙት። ቆይታችሁ ከኛ ጋር አድርጋችሁ ሙሉን ተከታተሉት። ሰብስክራይብ አደረጋችሁ ወይ? ግን ላይክ፣ ሼር፣ ሰብስክራይብ ማድረግ፣ ኮሜንት መጻፍ፣ ሀሳባችሁን ማጋራት እንዳይረሳ። ይቺ ሴት ታዋቂ ሰውን አግብታ ለመኖር ታስባለች። እውነትም ያሰበችውን አሳካች። ግን መጨረሻው አላማረም። እንዴት ካላችሁ ሙሉ ታሪኩን ተከታተሉት። ጉድ የሚያስብል መጨረሻ ነው ያለው። ቪክቶሪያ የተሰኘችው ይቺ ሴት እድሜዋ 30ዎቹ አካባቢ ነው። ኔቫዳ ሲሆን የምትኖረው ከዕለታት ባንዱ ቀን ታዋቂ የሆነውን ይህንን ኤረን የተባለ ሰው ጋር ትተዋወቃለች። ምኞቷ አልሰመረም ታዲያ። ኤረን 45 ዓመቱ ሲሆን ጎስት አድቬንቸርስ የተሰኘ ታዋቂ የቴሌቪዥን ሾው አዘጋጅ ነው። በተለያዩ ለየት ያሉ ተፈጥሮች አስደናቂ ቦታዎችን የሚያሳይ ዝግጅት ነው። ብቻ ተገናኙ፣ ውይ ደስ ሲላለች። ከጥቂት ጊዜ በኋላ ዴት ማድረግ ጀመሩ። ፍቅሩ ቀለጠ። እረ ጭራሽ ተጋቡ። ሰርጋቸውን በዲዝኒላንድ ነበር። ያው ኤረን የቲቪ ሾው አዘጋጅ አይደል? ድንቅ የተባለ ጊዜን ማሳለፍ ጀመሩ። በቲቪ ሾው ዝግጅት ኤረን ተወዳጅነቱ ከፍ አለለት። ስኬቱም ከትዳሩ ጋር ይበልጥ ደመቀ። በሄደበት ትልቅ ዝግጅት ባለቤቱ አብረዋለች። ይሄ አስደንጋጭ ጉድ የሆነው ጉዳይ እስኪከሰት ድረስ ከጥቂት ዓመታት በኋላ ቪክቶሪያ ድብርትና ብቸኝነት ውስጥ ገባች። ያው የኤረን ስራ ቢዚ የሚያደርግ ነበር። ምናልባት ደግሞ ታዋቂነቱ ከፍ ብሎ ቀንታሚያው ይሆናል። ብቸኛ ሆነች። ችግሩ ኤረን ይህንን የቪክቶሪያን ስሜት አላወቀውም ነበር። አንድ ቀን ግን በ2024 ነው ነገሩ ሁሉ ግልብጥብጥ ማለት የጀመረው። ለብቻዋ ቁጭ ብላ ይህንን የወንጀል ታሪክ በቴሌቪዥን ትመለከታለች። ይህ ታሪክ ደግሞ የዚህ ወንጀለኛን የሚመለከት ነበር። ግራንት ይባላል። 35 ዓመቱ ሲሆን አሁን ላይ በማረሚያ ቤት የሚገኝ ነው። ግራንት ለምን በዚህ ተገኘ? ሙሉ ዝርዝሩን በሌላኛው የእውነተኛ የወንጀል ታሪክ በምናቀርብበት ቀን ወደ እናንተ እናደርሳለን። ግን ጥቂት ላስተዋውቃችሁ። በ2019 እንደ አውሮፓውያን አቆጣጠር ነበር ግራንት በኮምፒውተሩ ቀን ጥሎት ከተዋበች እሱ ግን ካላወቃት አጭበርባሪ ጋር ይተዋወቃል። ሲልቪ ትባላለች። ለዚችም ሴት በየጊዜው ገንዘብ መለገስ ይጀምራል። ጊዜው በሄደ ቁጥር ለዚች ሴት አቅሉን ስቶ ገንዘቡን ከቤተሰቦቹም ጭምር ሰርቆ ሲልቪ ወደ ተባለች አጭበርባሪ መላኩን ቀጠለ። ጉድ የሚያስብለው ግን $200,000 በእኛ ሀገር ምቱት ሰርቆ ለሲልቪ መላኩ ነበር። ይሄ ያስደነገጣቸው ቤተሰቦቹ ከስልኩም ጭምር እንዲርቅ ተሰብስበው ማዕቀብ ሊጥሉበት ሆነ። ምን ማናችሁና ነው እናንተን ብሎ በማለት ባረቀ። ሽጉጡን መዞ እናቱን፣ አባቱን፣ ወንድሙን ግንባራቸውን አላቸው። በዚህ ምክንያት አሁን ላይ መገኛው ወይን ቤት ሆነ። የዚህ ሰው ታሪክ ባጭሩ ይሄንን ይመስላል። ዋናው ጉዳይ ከዚህ በኋላ የምነግራችሁ ነው። ግራንት በወይን ቤት ቢገባም ሴቶቹን ከማማለል አላገደውም። የተለያዩ እሱን የተመለከቱ ዶክመንተሪ ይዘት ያላቸው ተከታታይ ቴሌቪዥን ዝግጅቶች፣ ፊልሞች ተሰርተዋል። ለዚህ ይመስላል የተለያዩ ዓለማት የሚገኙ ሴቶች እውይ ለሴት ልጅ ያለው ክብር ደስ ይላል እኮ ሲሉ ደብዳቤዎችን በየጊዜው ይልኩለታል። አንዳንዴም የስልክ ግንኙነት ነበረው ከሴቶቹ ጋር። ወደ ጀመርኩላችሁ ወደ ቪክቶሪያ ታሪክ ስንመለስ ባለፈው ዓመት በ2024 ቁጭ ብላ የዚህን ሰው ታሪክ የያዘን ዶክመንታሪ ስታይ ነበር። ምክንያቷ ምን ይሁን ምን ባልታወቀ ሁኔታ እንደ ሌሎቹ ሴቶች ደስ ሲል ይህ ሰው ምን ነው ባወቅኩት ማለት ጀመረች። በዚህ መነሻ ነው ክምር ደብዳቤ ከሚልኩት ሴቶች አንዷ ሆና ደብዳቤ ጻፈችለት። መልስ ጻፈላት። ግንኙነታቸው በደብዳቤ ጦፈ። ግራንት ደግሞ በድብቅ ያስቀመጠው የኮንትሮባንድ ሞባይል ነበር። ያው እንደሚታወቀው በማረሚያ ቤት ሞባይል መያዝ ክልክል ነው። ግራንት ግን በድብቅ ወደ ውስጥ አስገብቶ ይጠቀም ነበር። ከቪክቶሪያ ጋርም በዚሁ ነው ቴክስት መደራረግ የጀመሩት። ጊዜው ሲሄድ እየተግባቡ መጡ። ፍቅርም ሳይጀማምሩ አልቀሩም። በዚህ ውስጥ ግን ከኤረን ጋር በትዳር ውስጥ አብረው ነበሩ። ይባስ ብላ ለግራንት ከትዳራቸው እንዴት መለየት እንዳለባት ፍላጎቷን መሆኑን ማውራት ጀመረች። ኤረን ደግሞ የሚታወቀው ምርጥ ከሚባሉ ሰዎች መካከል መሆኑ ነው። ቲቪ ሾው ላይ እንደሚታወቀው ማለት ነው። የሚያሳዝነው አንድም የተለየ ነገር ሆነ ፍንጭ እንኳን አልነበረውም። ከሚስቱ ጋር በተያያዘ ምን እየተከናወነ እንደሆነ እንኳን አያውቅም። ምንም። ትዳሩ የሰመረ የተዋበ ነበር። ለሱ ቪክቶሪያ አብራው ስትሆን የደመቀ ትዳር ላይ እንዳሉ ነበር የምታስመስለውና ይህ ሰው እንዴት ብሎ ይጠርጥር?
ነገሩ ግን እየባሰ ቪክቶሪያ ከዛ ግራንት ጋር መጻጻፏን አላቆመችም። ጭራሽ ኤረን ለማስወገድ ሴራቸውን መጠንሰስ ጀመሩ። ለዚህም አንድ ጠብደል ያለ ለስራቸው መሳካት የሚረዳቸውን ሰው ቀጠሩ። ግራንትም በኮንትሮባንድ ሞባይሉ ኤረንን የሚገድል አፈላለገ። ሰላም፣ አንድን ሰው መግደል ትፈልጋለህ? አዎ አለ የተደወለለት ሰው። ያው ይከፈለው የለ? ቪክቶሪያም $11515 ለዚህ ሰው ለመክፈል ተስማማች፣ ባሏን ለማስገደል። ሶስቱ ሰዎች ያልተፈራረሙበትን ውል አጸደቁ። ንጹህን ሰው ሊገሉት ተስማሙ። ቪክቶሪያ ይህንን ያደረገችው እንኳን ከባሏ ጋር ሰላም መሆኗን በኢንስታግራም ፎቶዎችን ታሳይ ነበር። ይጓዛሉ፣ ሌላም። እሱም የዚህ ዓመት ፎቶአችን ከመወዳት ምርጧ ጓደኛዬ የነበረችው ምርጧ ሚስቴ ጋር ብሎ ፎቶ አጋርቷል። ቪክቶሪያ ግን ሞቱን እየደገሰች ነበር። በዚህም አልበቃም። ቃል በቃል ከግራንት ጋር እንዲህ የሚል ጽሑፍም ተላላከች። ተረብሻለሁ፣ ይሄ መፈጠሩን አላምንም ብላ ላከችለት። እኔ መጥፎ ሰው ነኝ ግን? እንዲህም አለች። በጭራሽ የኔ ፍቅር፣ ለምንድነው ይሄንን የምታስቢው? ግራንት ነበር ያላት። ምክንያቱም ከፍቺ ይልቅ የሱን መኖር ማብቃት ምርጫ ይሆናልና ብላ ቴክስት ላከችለት። ምን ያህል ስለ ኤረን ሞት እየተዘጋጀች መሆኑን ያሳያል። ሞቱ እንዲሆን ያሰቡት ጎስት አድቬንቸርስ በሚቀርጽበት ካሉበት ከተማ ወጣ ባለበት ወቅት ነበር። ካሊፎርኒያ በሄደበት ጊዜ እያንዳንዱን ኤረን የሚቀርጽበትን ሰዓት፣ ጊዜና ቦታ ነጥቧን ሳይቀር ቪክቶሪያ ለግራንት ላከችለት። መኪናውን፣ መልኩን፣ ምኑም አልቀረም። የኤረን ምናምን ተዋ ሳትቀር ለገዳዩ እንዲደርስና ጸጥ እንዲያደርገው ተልኮ ተላለፈ። ገዳዩም ቢሆን ይከፈላል የተባለውን ገንዘብ ለማግኘት የሚያስፈልገውን መረጃ ከበቂ በላይ አገኘ። ሰዓታት ነጎዱ። የተባለበት ቀን ደረሰ። ቢጠበቅ አዲስ ነገር አልተገኘም። ግራንትም ቢጠብቅ ምንም ነገር ከገዳዩ መረጃ ማግኘት አልቻለም። ሰዓታት ሄዱ። ቢጨንቀውም ምን አዲስ ነገር አለ ብሎ ቴክስት አደረገ ለገዳዩ። ግራንት ያላሰበው ነገር ያጋጠመው በዚህ ሰዓት ነበር። ፖሊሶች ካለበት ክፍል ድንገት መጥተው ስልኩን ነጠቁት። ገዳዩ ምን እንደሆነ የት እንደደረሰ ግን የሚታወቅ ነገር የለም። እስካሁንም እስከ ታሪኩ መጨረሻ ድረስ የዚህ ገዳይ ሁኔታ አልታወቀም። ነገር ግን ኤረን በህይወት አለ። ነጋ። ግድያው አልተሳካም። ቪክቶሪያ ግን ከግራንት ጋር መገናኘት አልቻለችም። ስልኩን ተቀምቷል። ምን እንደተፈጠረ እንዳለ በምኗ ታወቅ? ግራ ገባት። ትዳሯ የደስታዋ እንደሆነ ማስመሰልና መኖሯን ግን ቀጠለች። ወራቶች ነጎዱ። ታዲያ የቪክቶሪያ ነገር በዚሁ ያበቃ እንዳይመስላችሁ። ከባሏ ጋር የሚያምሩ ፎቶዎችን በኢንስታግራም ትለጥፋለች። የፍቅረኛሞች ቀን ቫለንታይንስ ዴይ ውብ ፎቶዎች አልቀራትም። ሁሉ ነገር የተረጋጋና ሰላማዊ ነበር። ችግሩ የጀመረው የግራንት ኮንትሮባንድ ስልክ መበርበር ሲጀምር ነው። በፖሊሶች ከቪክቶሪያ ጋር ያደረገውን እያንዳንዱን የመልእክት ልውውጥ ደረሱበት። የግድያው ሴራ ሁሉ ታወቀ። ፖሊስም ወደ ቤታቸው ሄዶ ይችን የግድያ ሴራ የከሸፈባትን አንጠልጥሎ ወሰዳት። ኤረን ዛሬ ላይ በመቆሙ ፈጣሪውን እያመሰገነ የፍቺ ፋይሉን ጠይቋል። ቪክቶሪያ ግን ከግራንት ጋር እዛው እስር ቤት። ሰብስክራይብ ማድረግ፣ ኮሜንት መጻፍ፣ ሀሳባችሁን ማጋራት እንዳይረሳ። የዛሬውን እውነተኛ የወንጀል ታሪክ እንዴት አገኛችሁት? ቪክቶሪያ ግን እስኪ እናንተ ንገሩን። ምን ተሰማችሁ? ኮሜንት ላይ ያስቀምጡልን። ግን ሰብስክራይብ አድርጋችኋል?